በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች ሁላችሁም በያላችሁበት የክርስቶስ ሰላም ከእናንተ ጋር ይሁን። ዛሬ እግዚአብሔር በፈቀደልን መሰረት ዛሬ የምንማረው ስለ ቅዱስ ቁርባን ነው። ስለ ቅዱስ ቁርባን ምስጢርና ስለ ቅዱስ ቁርባን ኃይል ዛሬ እንማራለን። እግዚአብሔር ከሁላችንም ጋር ይሁን አሜን። ቅዱስ ቁርባን ቅዱስ ቁርባን ከሰባቱ ምስጢራተ ቤተክርስቲያን አንዱና ዋነኛው ነው። ምስጢር ማለት ለክርስቲያን የሚነገርና የሚገለጥ አማኝ ላልሆነ ሰዎች ክርስቲያን ላልሆኑ ሰዎች የሚሰወርና የሚደበቅ ነው። እግዚአብሔር ራሱ የሰራውና የሚሰራው የማይታየው ጸጋው የሚታይበት ነው። በቅዱስ ቁርባን ምስጢር ክርስቲያኖች የክርስቶስን ስጋና ደም በመቀበል ከእርሱ ጋር አንድ ይሆናሉ። ምስጢረ ቁርባን ማለት የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም የምንቀበልበት ታላቅ ምስጢር ነው። መሰረቱም ጌታችን በመስቀል ላይ ከመሰቀሉ በፊት በጸሎተ ሐሙስ ምሽት ከደቀ መዛሙርት ጋር በነበረበት ራት ላይ ህብስቱን አንስቶ ባረከ፣ ይህም ስጋዬ ነው ብሎ ሰጣቸው። ጽዋውንም አንስቶ ይህ ደሜ ነው ብሎ ሰጣቸው። ማቴዎስ 26:26 ላይ ዓላማው የኃጢአት ስርየትን ለማግኘት ይቅርታና ለማግኘት የዘላለም ሕይወትን ለማግኘት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል 6:54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏልና። ቁርባን ማለት መቅረብ፣ መተባበር፣ አንድ መሆን ማለት ነው። ምዕመናን ወይም ክርስቲያን ከክርስቶስ ጋር የሚተባበሩበት አንድ የሚሆኑበት ታላቅ ምስጢር ነው። ስሙም አውካሪዎስ የሚለው ቃል ምስጋና ማለት ሲሆን ይህም ክርስቶስ ስለኛ የከፈለው መስዋዕትነትን የምናቀርብበት ታላቅ የምስጋና በዓል ነው። ትርጓሜውም ቁርባን ማለት መንፈሳዊ ስጦታ፣ አማሃ፣ መስዋዕት ተብሎ ይተረጎማል። በአዲስ ኪዳን እግዚአብሔር ራሱ ለኛ የሰጠው እውነተኛ መስዋዕት ነው። ይኸውም የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ቁርባን ከሰው ወደ እግዚአብሔር የሚቀርብ መስዋዕት አይደለም። ከእግዚአብሔር ወደ ሰው የተሰጠ የዘላለም ሕይወት የምናገኝበት ታላቅ ምስጢርና ቃል ኪዳን ነው። ቤተክርስቲያናችን እንደምታስተምረው የሚቀርበው ህብስቱ ወይኑ በመንፈስ ቅዱስ ኃይል ወደ እውነተኛ ወደ ክርስቶስ ሥጋና ደም ይቀየራል። ጥቅሙም ቅዱስ ቁርባን ብዙ ጥቅሞች አሉት። አንደኛ ከክርስቶስ ጋር አንድ ያደርገናል። ሁለተኛ የዘላለም ሕይወትን ይሰጠናል። ሶስተኛ ኃጢአትን ያሰረይልናል። አራተኛ ነፍስና ሥጋችንን ያድሳል። አምስተኛ የክርስቲያንን ሕይወት ኃይልና ጸጋ ሞገስን ይሰጣል። ይሄም በዮሐንስ 6:56 ላይ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ አስተምሯል። ሮሜ 6:23 ላይ የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። አየን። ስለዚህ ጸጋን የምናገኘው ሞገስን የሚሰጠው በምንድን ነው ማለት ነው? በክርስቶስ ቅዱስ ሥጋውና ክቡር ደሙ አማካኝነት ነው ከላይ ከሰማይ የሚሰጠን ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ እንዳስተማረን በኃጢአት ምክንያት የሞት መርዝ ወደ ሰውነታችን እንደገባ ሁሉ ቅዱስ ቁርባን ደግሞ ያንን መርዝ የሚሽርና ለሰውነታችንም ሕይወትን የሚሰጥ መድኃኒት ነው ብሎ ያስተምራል። ሁለተኛ ያስተማረው ትምህርት ከመለኮት ጋር አንድ ጋር መዋሃድ ይላል። በቅዱስ ቁርባን አማካኝነት ክርስቲያን ከክርስቶስ ጋር ይዋሃዳሉ። የምንበላው ሥጋዊ ምግብ ለሥጋችን እንደሚጠቅም ሁሉ የክርስቶስ ሥጋና ደምም ከእኛ ጋር በመዋሃድ ሰውነታችንን ወደ መለኮታዊ ኃይል ይለውጠዋል ማለት ነው። ስለዚህ የሥጋና የነፍስን መታደስን ይሰጠናል ማለት ነው። ቅዱስ ቁርባን ለነፍስ ብቻ ሳይሆን ለሥጋችንም ጭምር በትንሣኤ ጊዜ የሚኖረንን ክብርና ዘላለማዊ ሕይወትን የሚያዘጋጅ ታላቅ ኃይል ነው። ክርስቶስ በመስቀል ላይ ያቀረበው እውነተኛ መስዋዕት በቅዱስ ቁርባን ውስጥ በእውነት እንደሚገኝ ማመን አለብን ክርስቲያኖች። ስለዚህ ቅዱስ ቁርባን እንደ ምሳሌ ከሚቆጥሩ አመለካከቶች መራቅ አለብን። እውነተኛ የክርስቶስ ሥጋና ደም መሆኑን ማወቅ አለብን። ስለዚህ አንደኛ ስለ እውነት መለወጥ እውነተኛ ለውጥ ነው። ህብስቱ በጸሎት ተባርኮ ተራ ህብስት አይደለም፣ የክርስቶስ ሥጋ ይሆናል ማለት ነው። ቅዱስ ቁርባን ምልክት ብቻ ሳይሆን በመንፈስ ቅዱስ ኃይል የሚለወጥ እውነተኛ ምስጢር ነው ማለት ነው። ስለዚህ ሁለተኛ ቅዱስ ቁርባን መድኃኒት ነው። ሰውነታችን በሞት የተያዘ ስለሆነ ሁላችንም ስለምንሞት ወደ ሲኦል እንዳንገባ ወደ ክፉ በዚሁ ሙተን እንዳንቀር
የማይሞት የክርስቶስ ስጋ የክርስቶስ ስጋውና ደሙ በእኛ ውስጥ እንድንኖር ያደርገናል። ይኸው ስለዚህ ተስፋችን ምንድን ነው? ትንሣኤ ሙታን፣ ከሞትም በኋላ በክርስቶስ እንነሳለን ማለት ነው። ክርስቶስ ስጋውን በቅዱስ ቁርባን ሲሰጠን ሞትን ድል የሚያደርግበት ሕይወት በእኛ ውስጥ አኖረልን። ከክርስቶስ ጋር አንድ ያደርገናል። እንደ ምግብ ወደ ሰውነታችን ውስጥ እንደሚገባው የክርስቶስ ስጋና ደም በሰውነታችን ከእርሱ ጋር አንድ ያደርገናል ማለት ነው። አያችሁ፣ አንድ ያደርገናል። ስጋውና ደሙ በክርስቶስ ጋር አንድ እንሆን ያደርገናል። ቅዱስ ቁርባን የክርስቶስ ሕይወት በሕይወታችን ውስጥ የምናገኘው ታላቅ ምስጢር ነው። ስለዚህ በንጽህና መቀበል ያስፈልገናል። የክርስቶስ ስጋ በክፉ ልብ ውስጥ ላይ ፍሬን አያፈራም። ቅዱስ ቁርባን ታላቅ ኃይል መሆኑን ማወቅ አለብን። ስለዚህ በንስሐና በእምነት ወደ ክርስቶስ ስጋና ደግሞ መቀበል አለብን። ምን አለ ክርስቶስ? ያለ እኔ ምንም ማድረግ አትችሉም ብሏል። ስለዚህ ሕይወታችሁ የጨለመባችሁ፣ ነገራችሁ ሊባዘነባችሁ ንስሐ ገብታችሁ ወደ አምላካችሁ ወደ ኢየሱስ ክርስቶስ መጠጋት፣ ወደ ቅዱስ ቁርባን መቅረብ አለብን። ምክንያቱም እኔ የመጣሁት ለኃጢአተኞች ነው እንጂ ጻድቃንን ልጠራ አልመጣሁም ብሏል። ስለዚህ ለእኛ ለኃጢአተኞች የክርስቶስ ስጋና ደም ወደ ቀድሞ ወደ ትክክለኛዋ የመንፈስ ቅዱስ ኃይል ይመልሰናል ማለት ነው። ስለዚህ ሁላችንም የክርስቶስን ቅዱስ ስጋውና ክቡር ደሙን ተቀብለን የመንግስቱ ወራሾች አድርገን ሁላችሁም እግዚአብሔር ይስጥልኝ ቤተሰብ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ።